ማወቅ ያለባችሁ ነገር ማለት ነው። ተጣርቼ ሄጄ ነበር ቤተሰብ ከማፍቀር ያለፈ ወደ መፈላሰፍ የምቀጥለው ብዙ እኔ ፍቅርን በፍልስፍና ነው የምመለከተው በሎጂክ ስለማየው ወደ ፈላስፋዎች ቀርባል እና ያው ብቻ እናንተናችሁ ምጣው ያው ወንድ ልጅ ለሴት ልጅ መንበርከክ የፍቅር ሎጎ አድርጌ ነው የምወስደው ማለት እያንዳንዱ ነገር የራሱ የሆነ መገለጫ አለው የሚታወቅበት ነገር ማለት ነው። ለምሳሌ አሊባባ የሚባለው የንግድ ድርጅት ወይም ማይክሮሶፍት የሚባለውን ቢዝነስ ብትመለከቱት የራሱ የሆነ መለያ ሎጎ አለው እያንዳንዱ ቢዝነስ ማለት ነውና እና የፍቅር ሎጎ ማለት ስነ ስርዓት ነው እንደዚህና ይሄ ደግሞ የክብር ልዩነት ነው ብያለሁ ማለት የወንድ ዝቅታ የሴቷ ከፍታ ወይም የሴቷ ከፍታ የወንድ ዝቅታ ስለዚህ እዚህ ጋር የሚታይ ነገር አይደለም። ለፍቅር የሚከፈል ሳክሪፊኬሽን ለፍቅር ሲባል ፈጣሪም ተሰቅሏል አይደል ዛቲስ ስለዚህ እኛም በዛ ኮንቴክስት ስንመለከተው ለፍቅር የሚደረግ መስዋዕትነት እንጂ እዚህ ቦታ ላይ የሰውን አይደለም የምንመለከተው ወንዱን ሴቱን ሳይሆን ጀስት የፍቅርን ኃያልነት የምንገልጽበት ኮንቴክስት ነው ብዬ ስለማምን በዛ አንግል ነው የሚመለከተውና እዚህ ጋር እኔ ከፍታም ዝቅታም አይታየኝም እዚህ ቦታ ላይ እናንተ እንዴት እንደምታውቁት ማለት ነው። ፍቅር ማለት ነው ዝም ብሎ በኖርማል መግለጽ ይችላል መንበርከክ ለሆነ ይሰማል ድምጼ ይሰማል ቤተሰብ ይሰማል ድምጼ ቆይ አንዴ ወደ ስራው ወጥቼ ነው አንዴ ይመለሳል አይ ቋጥ አታውቅም እኮ ሴቶች በፍቅር አንበጥ ለማለት ባልሆነ ትሰማለሽ? እሺ እሺ አይ ምንም እንትን ሰው አልታየም ነበር ትልቅ ጥያቄ ነው በፍቅር ስጦታ ነው ፍቅርን ትገልጽላችሁና ከኖርማል መግለጽ ይችላል ማለት ነው እንደዛ ነው ማለት ማይክ ጨምሪ አረ ዶክተር አዎ ታዲያ እንደዚህ ነው እንደዚህ